ሰላም ትሬደርስ፣ ዛሬ ይዤላችሁ የመጣሁት ማቭን ባዘጋጀው ኢቨንት እንዴት ታስኮቹን ሰርታችሁ ፖይንት ኮሌክት አድርጋችሁ እንዴት ነፃ ፈንድድ አካውንት እንደምታወጡ ነው ማሳያችሁ። ቪዲዮን ላይክ እና ሰብስክራይብ በማድረግ ይጀምሩ። ወደ ቪዲዮ እንግባ። ሊንኩን የምታገኙትም ከቴሌግራሚ ወይ ደግሞ ዩቲዩብ ኮሜንት ሴክሽን ላይ ፒን አደርግላችኋለሁ። ሊንኩን ከተጫናችሁ በኋላ ወደዚህ ፔጅ ወስዳችኋል። ከዛ ኮኔክት የሚለውን ከላይ በመጫን ኢሜል አስገቡ ይላችኋል። ከዛ ኢሜል ካስገባችሁ በኋላ ኢሜላችሁ ላይ ኮድ ይላካል። ወደ ጂሜል እንገባና ኮዱን ኮፒ አድርገን ፔስት እናደርጋለን። ከዛ ታስኮቹን እንዲህ ሊስት ያደርግላችኋል። እያንዳንዱ ታስክ አሰራር ስቴፕ ባይ ስቴፕ እናያለን ማለት ነው። የቴሌግራም ኮኔክት ስትሉት ወደዚህ ፔጅ ይከፍትና ከላይ ስልክ ቁጥር አስገቡ ይላል። ስልክ ቁጥር ካስገባችሁ በኋላ ኮንቲኒው ስትሉት ቴሌግራማችሁ ላይ ኤስኤምኤስ ይላካል። እሱን አክሴፕት ካላችሁ በኋላ ወደዚህ ትመለሱና ነው ኮኔክት የምትሉት። ከዛ ያው ከስር ኮኔክትድ ሰክሰስፉል ይላል ማለት ነው። ኮኔክት ካረጋችሁ በኋላ የመጀመሪያውን ታስክ የምትሰሩት ባስቀመጠላችሁ ሊንክ መሰረት ወደ ፕሮፈር ማች ትገቡና አካውንት ትከፍታላችሁ። አካውንት ከሌላችሁ አካውንት ካላችሁ ደግሞ ሎጊን ታረጉና ማቭንን ብላችሁ ሰርች ታረጉና ማቭንን ሴታስ ፌቨራይት ታረጉታላችሁ። ከዛ እሱን ስክሪንሻት ታረጉና የፕሮፈር ማች አካውንታችሁን ስክሪንሻት ታረጉና ወደዚህ ተመልሳችሁ አፕሎድ ታረጉታላችሁ ማለት ነው። እዚህ ጋር እንደምታዩት ታስኩንም ከሰራችሁ በኋላ ኢሜጁንም አፕሎድ ካደረጋችሁ በኋላ ክሌም የምትለዋ አልመጣ ካለች ከላይ ያሉትን ሊንኮች ንኩት። ዝም ብላችሁ ንኩትና ተመለሱ ወደዚህ ነው ፔጅ። ከዛ ክሌም የምትለዋ ትበራለች ማለት ነው።
ከዛ ወደ ሁለተኛው ታስክ ስንመጣ ደግሞ ይህም ከቀድሙ ጋር ተመሳሳይ ነው። ወደ ትረስትድ ፕሮፕ የሚለው ጋር ትገቡና አካውንት ከፍታላችሁ ወይም ደግሞ ሎጊን ታደርጋላችሁ። ከዛ ማቭን ብላችሁ ሰርች አድርጋችሁ ማቭንን ላይክ ማድረግ ማለት ልብ ምልክቷን መጫን። ከዛ እሱን ስክሪንሻት እና የትረስትድ ፕሮፕ ፈርም ፕሮፋይላችሁን ስክሪንሻት ታነሳላችሁ ማለት። ከዛ ሁለቱን ተመልሳችሁ ወደዚህ አፕሎድ ማድረግ ማለት ነው። እዚህ ጋር አሁንም እንደቀድሙ ክሌም የምትለዋ አርበራ ካለቻችሁ ከላይ ያሉትን ሁለቱን ሊንኮች ተጫኑና ክሌም የምትለዋ ትበላለች ማለት። እንደዛም ሆኖ ክሌም የሚለው አልበራ ካለ ወደ ኩዌስቱ ተመለሱና ባክ በሉትና ተመልሳችሁ ነው ወደዚህ። ከዛ ክሌም የምትለዋ ትበላለች ማለት ነው። እንግዲህ ፋሚሊ እንደምታዩት ነው በጣም ብዙ ታስክ ነው ያለው። በጣም ብዙ አማራጮች ነው ያላችሁ እና ከ24 ሰዓት በኋላ እነዛም ታስኮች ስለሚከፈቱ ሁለቱ ታስኮች ናቸው ዋናዎች። ሁለቱን ከሰራችሁ በኋላ ሁሉም ከ24 ሰዓት በኋላ ይከፈታል። አሁን ክፍት የሆኑትን እየሰራው ላሳያችሁ። ወደዚህኛው ታስክ ደግሞ ስንመጣ ከላይ ያስቀመጡትን ሊንክ የማቭን ብሎግን እነካና ወደ ፎሬክስ ትሬዲንግ ሃወርስ የሚለው ጋር እንሄዳለን። ከዛ ኮመን ኢሹስ ትሬደርስ ሜክ የሚለውን ሁለት ኮመን ኢሹዎችን ኮፒ እናደርግና እዚህ ላይ ፔስት እናደርጋለን ማለት ነው። ወደዚህኛው ታስክ ደግሞ ስንመጣ የ2026 ትሬዲንግ ጎላችሁን ከማቭን ጋር ያላችሁን የፈለጋችሁት ሶሻል ሚዲያ ላይ ፖስቱና ስክሪንሻቱን እዚህ ጋር መጥቶ ማስገባት ነው። ሄደው እኔ ያው ትዊተር ስለሚመቸኝ ትዊተር ላይ ፖስት አለው፣ ግን ፖስት ስታደርጉ ግዴታ ማቭንም ሜንሽን ማድረግ አለባችሁ። ይህን ስቴፕ እንዳረሱት ሁሌም ፖስት ስታደርጉ ማቭንም ሜንሽን ማድረግ አለባችሁ።
ምን ያህል ፖይንት እንደሰበሰባችሁ ማየት ከፈለጋችሁ እዚህ ጋር ገብታችሁ ማየት ትችላላችሁ። በጣም ብዙ ታስኮች ነው ያሉት። ሾፕም እዚህ ጋር አለ። መንዝሊ ኩዌስቶች እነዚህ እንዳለ አንሎክ ይደረጋሉ። ሁለቱም ታስኮች ከሰራችሁ በኋላ ሁሉም አንሎክ ይደረጋሉ ከ7 ሰዓት ወይም ደግሞ 24 ሰዓት ማክሲመም። ከዛ በኋላ ሁሉም አንሎክ ይደረጋሉ። በጣም ብዙ ታስኮች ነው ያሉት። እንደምታዩት እየመረጣችሁ የፈለጋችሁትን መስራት ትችላላችሁ። ሚኒመሙ ያው 1300 ነው አንድ 2K ፈንድድ አካውንት ለመግዛት እና እዚህ ጋር እንደምታዩቸው ናቸው። እዚህ ጋር ዴይሊ ኩዌስት አሉ። በየ24 ሰዓቱ የሚሰሩ ኩዌስቶች ኢንስታግራም እና ትዊተር ላይ መፖሰት ነው። በጣም ቀላል ናቸው። አንበባችሁ ትረዱታላችሁ ብዬ አስባለሁ። ግራ ከገባችሁ ዲኤም አድርጋችሁ መጠየቅ ትችላላችሁ ቴሌግራም ላይ። የሰርተፊኬቱን ፖስት የመንዝሊ ኩዌስቱን ደግሞ እንዴት ነው የምንሰራው? እዚህ ጋር እንትን ነው የሚለው የፔአውት ወይም ደግሞ የፓሲንግ ከማቭ ፓስ ያደረጋችሁት ወይም ደግሞ ፔአውት ያደረጋችሁበትን ሰርተፊኬት ፖስት አድርጉ ነው የሚለው ማለት ነው። ይህ ሰርተፊኬት እንግዲህ ማቭን ተጠቃሚ ካልሆናችሁ ስለማይኖራችሁ ምን ታደርጋላችሁ? በኤአይ ፌክ ሰርተፊኬት ትሰራላችሁ ማለት ነው። የራሳችሁን ስም አስገብታችሁ በኤአይ ፌክ ሰርተፊኬት ትሰሩና ፖስት ታደርጋላችሁ። ሰርተፊኬት መስራት ከከበዳችሁ ቴሌግራም ላይ ዲኤም አድርጋችሁኝ ስማችሁን ፌክ ሰርተፊኬት እየሰራው ልክላችኋለሁ። ከቻላችሁ ደግሞ ራሳችሁ ሰርታችሁ በፖስት ስራ ያቀልኛል ለኔም ለእናንተም። ሾፕ ደግሞ እዚህ ጋር ነው። ፈንድድ አካውንት እዚህ ጋር እየገባችሁ ነው ደግሞ የምታወጡት። ሚኒመም 1300 ከሞላችሁ በኋላ እየመረጣችሁ ኢንስታንት 3 ስቴፕ ምናምን እየመረጣችሁ የፈለጋችሁትን ማውጣት ትችላላችሁ። ከዛ ከ24 ሰዓት በኋላ አሁን ሁሉም ታስክ ተከፍቷል። ይህኛውን ታስክ ደግሞ የምንሰራው የማቭን ዲስኮርድን ጆይን እናደረግና ቬሪፋይ እናደረጋለን ዲስኮርድ ውስጥ እንዳለን። ከዛ ሁለቱን ሊንክ እንጫንና ክሌም እንላለን። ክሌም የምትለው አልመጣ ካለች ከላይ ያሉትን ሁለቱን ሊንክ ተጫኑ። እንደዛም ሆኖ አልመጣ ካለ ባክ በሉና ወደ ኩዌስቱ ተመልሳችሁ ስመጡ ክሌም የምትለዋ ትበራለች ማለት ነው። ወደዚህኛው ታስክ ደግሞ ስንመጣ የትሬዲንግ ጎላችሁ ነው ሼር አድርጉ የሚለውና ፕሪፈር የምታደርጉትን አካውንት ንቁ። ሊንኩን ንቁትና መጀመሪያ ባታነቡትም ችግር የለም ቶሎ ዝጉት። ከዛ እናንተ ፕሪፈር የምታደርጉትን ቻሌንጅ ትመርጡና የትሬዲንግ ጎላችሁን ከስር ታስቀምጣላችሁ። ከዛ ክሌም ማለት ነው። ከዛ ወደ እነዚህ ታስክ ደግሞ ስንመጣ የማቭን ሲኢኦ እና ቲሞችን ፎሎ ማድረግ ኢንስታግራም እና ትዊተር ላይ ነው። 1-2 ታስክ ልስራላችሁ እና እነዚህ ራሳችሁ ትሰሩታላችሁ። በጣም ቀላል ስለሆነ ወደዚህኛው ታስክ ደግሞ ስንመጣ ይሄ በጣም ወሳኙና ዋናው ታስክ ነው። ከላይ ያለውን ሊንክ ትጫኑና ማቭን ያላቸውን አንድ ሩል ትጠቅሳላችሁ ከስር። ከዛ ሰፖርታችንን ሬት አርጉ ይላሉ። ይህን 10 ስጧቸው። ከዛ አንድ ሩል ካስገባችሁ በኋላ ክሌም ማድረግ ነው።
እንግዲህ ፋሚሊ ቪዲዮ በዚህ ያበቃል። ሌሎቹ ታስኮች በጣም ቀላል ናቸው ብዬ ነው የተውኳቸው። ከከበዷችሁ ምንም ችግር የለውም። ኮሜንት ላይም ቴሌግራም ላይም ዲኤም አድርጋችሁ ጠይቁኝ። ሰብስክራይብ ማድረግ እንዳይረሳ። ሾፕ ላይም ገብታችሁ አካውንቱን ማውጣት ካቃታችሁ ጠይቁኝ። ፌክ ሰርተፊኬት እሰራላችኋለሁ። ሌሎችም ግራ የገባችሁ ታስኮች ካሉ ጠይቁኝ። እነዚህ ነበሩ ከባባድ ብዬ ያሰብኳችሁ። ሌሎቹ በጣም ቀላል ታስክ ስለሆኑ የተውኳቸው። ከከበዷችሁ ምንም ችግር የለውም ጠይቁኝ። ላይክ፣ ሰብስክራይብ እና ሼር ያርጉ። አዳዲስ ነገሮች እንዳያመልጧችሁ ኖቲፊኬሽኑን ያብሩ።